ሰበር ዜና ወገብሽ ይሰበር ቀለምዬ የምን የኔ ወገብ ይሰበራል እናንተ የኔ ወገብ ብቻ ሳይሆን የእናንተን ቅስምም ወገብም መላ ሰውነታችሁ ስብርብር የሚያደርግ ሰበር ዜና ዛሬ ደርሶኛል ማለት ነው። እሱ ምንድነው ከትላንት ወዳ እንግዲህ ነፃነትና አቤላ ወደ አዲስ አበባ ሄደው ነበረ የልጇን አባት የጠረጠሩትን ለማግኘት ማለት ነው። እናም አቤላ የጠረጠረውን ሰው እጅ ከፍንጅ አግኝቶታል የሚባል ሰበር ዜና ደርሶኛል ማለት ነው። እሱ ማን ነው? ምንድን ነው? እንዴት ነው? ከታሪካዊ ሳመጣቱ እንዴት መጣ የሚለውን መጨረሻውስ እንዴት ሆነ ቀለሟ የምትሉ ስለማትጠፉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው እንግዲህ አብርሽና ሩታ ትላንትና በጉጉት ስንጠብቃቸው ነበረ። አልመጡም። ስለነሱም አንዳንድ ጉዳይ እላለሁ። ላይክ ሼር ሰብስክራይብ ሳታደርጉ ይኸው ከቤቴ ንቅ እንዳትሉ ላይክ አድርጉ። ይኸው ነገርኳችሁ። ፖሊስ አስቁም ያለው በሬ ላይ ማለት ነው። ላይክ ሳታደርጉ ስትወጡ እጅ ከፍንጅ የሚይዛችሁ ማለት ነው። እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችኋን ላይ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶችዬ። ላይክ አድርጉ። እናንተ ላይክ አድርጉ። ምድረ ቅንቅና ማለት ነው። ላይክ አድርጉ። ላይክ ሳታደርጉኝ እንዳትወጡ። ምድረ ዘረጡ ዝርጥርጥ ማለት ነው። እየተሳደብሽማ እንዳትሉኝ። ይሄ የፍቅር እንጂ የጥላቻ ስድብ አይደለም። እውነቴን ነው የምላችሁ። እኔ ቤት የጥላቻ ስድብ የሚባል ነገር ወፍ የለም ማለት ነው። እና ላይክ እያደረጋችሁ የዛሬ ሰበር ዜናዬን ልዘግብላችሁ። ዳይ ቀለማ ወደ መጣሽበት እና ቤተሰብ የዛሬው ጮማ ወሬ ነው። እውነቴን ነው የምላችሁ፣ ጮማ ወሬ ማለት ነው። እናንተ ታዲያ ቂቤ በአዋዜ ብቻ አዋዜ ይዛችሁ ብቻ ቁጭ ብላችሁ ለመብላት ተዘጋጁ ማለት ነው። እናም ከትላንት ወዳ ማለት ነው አቤላ ነፃነት አስገድዶ ድሮ ወንድ ልጅ አስገድዶ ሴትን ይደፍራል ይባል ነበር። አሁን ላይ አስገድዶ እህቶቻቸውን እንግዲህ ወደ አዲስ አበባ እያሉ ነው ማለት ነው። እናም ነፃነትን የልጁ አባት እንደሰማችሁት ልጅ ወልጅ ያለው ከቤተሰብ ደብቅ ያለው እና ግን የልጁ አባት ግን አልናገርም፣ ከተናገርኩ ይገለኛል እያለች ነበረ። አንቺማ ካልተናገርሽ እኔ የጠረጠርኩት ሰው አለ ብሎ እንግዲህ ሰሞኑ ይዟት ወደ አዲስ አበባ ሄዶ ነበር። ቤተሰብ ይዞ ወደ አዲስ አበባ ሄደ። እናም የጠረጠራቸው ይሄ ዘረጦ አቤላ አዲስ አበባ ከሄደ በኋላ የጠረጠረው አንድ ሰው ብቻ አይደለም። አንድ ሰው አይደለም የጠረጠረው፣ ሁለት ሰው ሆኖ ተገኘ ማለት ነው። የጠረጠራቸው ሰዎች እናንት ከዚህ ከሁለት አንዳቸው ማናቸው ስትባል ነፃነት አሁንም ያው በቃ ድርቅ ብላለች ማለት ነው። ድርቅ እኔ ልሙት ብላ ድርቅ አሉ። በቃ እኔ አልናገርም፣ የልጁ አባት ከተናገርኩ እኔ ይገለኛል፣ አስፈራርቶኛል፣ እጨርስሻለሁ ብሎኛል ብላለች። እኔ ማሳስበው አሁን ላይ ሳስበው ከባለስልጣን ሳይሆን አይቀርም እቺ ልጅ የወለደችው ማለት ነው። እናም ኧረ እባክሽ ተይ ስትባል እምቢ ብላለች አሉ። ታዲያ ይሄ አይደለም ወገብ ሁሉ ሰውነት ስብርብር አያወጣም? ቤተሰብ አይሰባበርም? እናም ወደ ዋና ወደ ገደለው ስገባላችሁ ሁለቱም ሰዎች እንግዲህ አንገታቸውን አንጠልጥሎ አቤላ ካመጣ በኋላ ታዲያ እንዴት ይሁን ሲባላሉ ግርግር ሲፈጠር የአዲስ አበባ ፖሊስ ስብስብ ያው ወሬ ነው አሉ ነው እና ቪዲዮ መረጃ ቀብሉኝ ስል አይሆንም፣ ይሄማ ጥሩ አይደለም፣ እንዴት የፖሊሶቹ ቪዲዮ እንልክልሻለን ብለውኝ ከዛ በኋላ ሰዎቹ ግን እነግራቸዋለሁ እነዛ ሁለት የተጠረጠሩት ማለት ነው። እናም ሁለቱም አንገታቸው አንቆ ሲያመጣ ግርግር ሲፈጠር ፖሊስ ይደርስና ምንድን ነው እነዚህም ሁለት ልጆች ጠርጥሬያቸዋለሁ። በምንድን ነው የጠረጠርካቸው ሲባል እህቴን አስረግዘው አስወልደዋል ሲባላሉ እና እዛ የተሰበሰበው ህዝቡን ፖሊሱን በሳቅ እንዴት ታዲያ ያረገዘችው ይቺ ናት? አዎ እና እሷ ራሷ ትናገር እንጂ አንተ ምን ቤት ነህ በመሰለኝና በደሳለኝ የምትጠረጥረው ሲባል አሉ። በቃ እኔ ልትተባበሩኝ ካልሆነ እኔ ራሴ አስገድጄ እህቴን ወደ አዲስ አበባ እንዳመጣውኝ አሁንም አስገድጄ ወደ ዲኤንኤ እወስዳቸዋለሁ አለ። እናንተ ወደ ዲኤንኤ ወስዳቸዋለሁ። ከዛም እንግዲህ ህዝቡ በዚህ ንግግሩ በጣም የተገረመ እዛ የተሰበሰበ እንዴት ነው እንኳን ለሁለት ሰው ዲኤንኤ ለአንድ ሰው ራሱ ይከብዳል እኮ ገንዘቡ ብዙ ነው
ሲሉት አሉ አይ ችግር የለውም የማዳን ቅመሞች እንደው ውለው ይግቡልኝ የዋሆች ስለሆኑ 10ም 5ም አዋተው ይሄ ዲኤንኤ ተመርምሮ አባቱን ማን እንደሆነ ይታወቃል ብሎ ከዛ በኋላ ድምድም ሲያደርጋሉ። ታዲያ እሺ የታለች ልጅቷ ምናምን ተባላሉ። ዋናው ነገር እዚህ ጋር ነው ማለት ነው። የተጠረጠሩ ሰዎችን እነግራቸዋለሁ። እና ልጅቷ የታለች ስትባላሉ አይ ልጄ እንኳ አትምጣ ችግር የለውም በልጄ ቦታ እኔ ናሙናውን እሰጣለሁ አለቻሉ። እንግዲህ አይገርምም? ቤተሰብ እንደው አይገርምም? ማን ነው ያለው? ነፃነት እንዴት ብለሽ ነው ናሙና የምን ናሙና ነው የምትሰጪው ስትባል ከፈለጋችሁ ምራቅም ከፈለጋችሁ ፀጉርም እኔ እሰጣለሁ ችግር የለውም የልጄ ፋንታ ልጄማ እኔ ተንከራተትኩ አንሶ ልጄንም አዲስ አበባ አትንከራተትም ስትላሉ አሁንም በድጋሚ በሳቅ አንቺ እኮ እናት ነሽ እንጂ የወለድሻት ልጅ አይደል? እንዴት ነው የወለድሻት ልጅ እኮ ነው ከተጠረጠሩት አባቶች ጋር ናሙና ተወስዶ የምትመረምረው ተብለዋሉ። ፖሊሶቹ የእናንተ ጉዳይማ አያልቅም ተብሎ በቃ ሂዱ ምርመራ የምትመረመሩበት ሆስፒታል ተብለው ሆስፒታሉ ደርሰው እንግዲህ ናሙና የሚወስደው ዶክተር ሲመጣ ማነው ልጅ ማነው አባት ሲባል እኔ የወለድኳት ልጅ ነኝ፣ ስለዚህ ልጅ የአዲስ አበባ ማንከራተት ስለማልፈልግ እኔ ናሙና ሰጥላታለሁ ብላ አሁንም በድጋሚ ለዶክተሩ ነገረችው ማለት ነው። ዶክተሩ በተቀመጠበት በሳቅ እኔ ልሙትላችሁ በሳቅ ሞታሉ። አንቺ ታዲያ የወለድሽው አንቺ ልጅ ሌላ ቦታ አስቀምጥሽ እንዴት ነው ምናምን። በዛ ላይ 2 ሰዎች ናቸው ተይዘው መጡት። እንግዲህ አንገታቸው አንቃችሁ ያመጣችሁ። ስለዚህ ልጅ አምጪ ስትባላሉ እንግዲህ አሁን ተመልሳ ወደ ቡታጀራ ሄዳለች አሉ። ለምን ልጅ ይዛ ልትመጣ ማለት ነው። በመጀመሪያማ ይኸው አንገቴ ይታረድ እንጂ ልጄን አላመጣም፣ የልጄ ፋንታ እኔ ራሴ ናሙና እሰጣለሁ ብላ እንግዲህ አዋረደችን እላችኋለሁ። እኔ የምለው ተምሬያለሁ ስትል አልሰማሁም ነበር። ዩኒቨርሲቲ ገብቼ ነው የወጣሁት ሳይሳካልኝ ቀርቼ ነው የወጣሁት ስትል ሰምቻለሁ። ተመርቄያለሁ ስትል አልሰማሁም። እና የዕለቱ ዜናዬ ዘገባዬ ይሄን ይመስላል ማለት ነው እንግዲህ የዕለቱ ዜና የዘገብኩላችሁ እኔ በለጡ ጎሽሜ ነኝ። እና 2 ሰዎች ማለት ነው አስረጋሽ ተብለው እንግዲህ አቶ አቤላይ ዘረጦ ጎትቶ ያመጣቸው ወጠምሾች እነማን መሰላችሁ? ልናገር እንደ ቤተሰብ ልናገር እነማን እንደሆኑ። እኔ እኮ ቡታጀራ ላይ እኔ የጠረጠርኩ ሰው አለ ምናምን ሲል በቃ ይሄማ አንድ ሰው ነው ብዬ ነበር። እናንተ ጭራሽ 2 ሰው ምን አለበት ነፃነት እንደ 2 ሰው ከምታስወነጂ ይግደልሽም ያፍርጥሽም ወደሽ ከተደፋች ቢረግጡሽ አይክባሽ ይላል የሀገሬ ሰው ማለት ነው። እንደው አንዱ ሰው እገሌ ነው ብለሽ በተናከርሽ አንቺ ሴትዮ ተይ እናንተ ወይ ስለ አብርሽና ስለ ሩታ ስለወራ ችግር የለው ስለነሱ ሰሞኑ ማውራለሁ ዛሬማ ታወራለሁ ማለት ነው። ብቻ የነፃነት ጉድ ልንገራችሁ ብዬ ነው። ካልሰማችሁ ልንገራችሁ ብዬ ነው። በእነሱም በኩል እንግዲህ ከነሱም ጋር ትልቅ ጦርነት ተፈጥሯል። እውነቴን ነው የምላችሁ በዚች በነፃነት የተነሳ ማለት ነው። አብርሽና ሩታ ትልቅ ጦርነት በድጋሚ ፈጥረዋል ማለት ነው። እሱንም እንግዲህ ዛሬ ማታ የምናየው ይሆናል። ተዘጋጁ ነው የምላችሁ ማለት ነው። እናም ቤተሰብ እውነቴን ነው የምላችሁ የአንድ ሰው ሳያንሳት እንግዲህ 2 ሰው አቤላ ጠርጥሮ አምጥቶ ከባድ ችግር ተፈጥሯል እላችኋለሁ። ሁለቱንም የተጠረጠሩት አባወራዎች አልኩኝ እና ውሽሞች፣ ኧረ ቀለሟ ቀስ እንዴ ወጠምሾች፣ ጎረምሳ ወጠምሾች ማለት ነው። እነሱ ዛሬ እንግዲህ አንቀው ያመጧቸዋል። በጉጉት ጠብቁ ነው የምላችሁ። እንግዲህ ይሄ ነው የምላችሁ። ማን ነው ምንድን ነው ምናምን ከነ ታሪካዊ አመጣጡ እንዳትጠይቁ። ይሄ ህግ የያዘው ነገር እና ዶክተር የያዘው ነገር አሁን ቁጭ ብሎ እኮ ለማንኛውም ነፂና የነፂዬ ልጅ መልካም እድል ይሁንላችሁ ብያለሁ። አመሰግናለሁ። ዘገባዬ በደንብ ዘግቤዋለሁ። ላይክ አድርጉኝ። እሺ ቻው በቃ።